ጤና ይስጥልን ውድ በክርስቶስ ኢየሱስ የተወደዳችሁ ውድ ወንድሞቼና እህቶቼ። አዳም በኤደን ገነት በነበረ ጊዜ እንዴት እንደተሳሳተ ታውቃላችሁ? እግዚአብሔር አዳምን ፈጠረ፣ በኤደን ገነት አስቀመጠ። ከዛ በኋላ አዳምን አሳየው። በዚህ በኤደን ገነት ያሉትን ሁሉ የዛፍ ፍሬ ትበላለህ፣ በኤደን ገነት መካከል ያለውን የዛፍ ፍሬ አትበላም፣ ይሄን በበላ ጊዜ ሞትን ትሞታለህ ብሎ ትእዛዝ ሰጥቶታል። እና ይሄን በበላ ጊዜ ክፉና ደጉን ታውቃለህ፣ ከዛ ሞትን ትሞታለህ ብሎ አዞታል። ሌላውን ሁሉ ትበላለህ፣ ግን ይሄን በበላ ጊዜ ሞትን ትሞታለህ ብሎ እግዚአብሔር ለአዳም ነገረው። እና ከዛ በኋላ በኤደን ገነት ውስጥ ሁለት አይነት ዛፍ እንዳለ መጽሐፍ ቅዱስ በዘፍጥረት ይናገራል። ዘፍጥረት መጽሐፍን በደንብ በትክክል አንብቡ። በመንፈስ ቅዱስ ደግሞ የእግዚአብሔርን ቃል ተረዱ። ምንድን ነው የሚለው? ሁለት አይነት ዛፍ ነው ያለው እዛ በመጽሐፍ ቅዱስ ሲናነብ የህይወት ዛፍና the tree of life and the tree of knowledge of good and evil ነው የሚለው። ስለዚህ ሁለት አይነት ዛፍ አለ፣ የእውቀት ዛፍና የዘላለም ህይወት ዛፍ ነበር። ከዚህ አዳም እግዚአብሔር ሲናገረው ምንድን ነው ያለው? ይሄን እውቀት የሚሰጠውን ክፉና መጥፎ የትኛው እንደሆነ የማያውቀውን እንዳትበላ ትሞታለህ ይሄን በበላ ጊዜ ብሎ አሳየው። ከዛ በኋላ አዳም እኮ እግዚአብሔር እንደዛ ብሎ ለአዳም ትእዛዝ ሲሰጥ ሔዋን አልተፈጠረችም ነበር። ከዛ በኋላ ነው ሔዋንን እግዚአብሔር ከአዳም ጎን የፈጠረው። ከዛ በኋላ አዳም ደግሞ እግዚአብሔር የተናገረውን ለሔዋን ነግሯታል። ምን ብሎ? ይሄን ዛፍ እንዳትበሉ ብለዋል። ይሄን ዛፍ በበላችሁ ጊዜ ትሞታላችሁ፣ እንዳትበሉ እናን ደግሞ እንዳትነኩ ብለዋል። እግዚአብሔር እንዳትነኩ የሚለውን ትእዛዝ አልሰጠም፣ እንዳትበሉ ነው ያለው። ከዛ በኋላ አዳም እና ሔዋን እዛ ኑሯቸውን በቀጠለው ሰዓት ሔዋን ሰይጣንን ሰማች። ሰይጣን በበላችሁ ጊዜ አትሞቱም፣ አውቆ ነው አትሞቱም፣ ግን ክፉና ደጉን የሚታውቁበት እውቀት እንደሱ እንደ እግዚአብሔር ስለምትሆኑ ነው አላት። ከዛ ሔዋን ተሳሳተች፣ አመጣች፣ በላች፣ ለአዳምም ሰጣች፣ አዳምም በላ። ስለዚህ ሔዋንን ያሳታት ሰይጣን ነው። አዳም ግን ተሳስቶ ሳይሆን በላው፣ አውቆ እያወቀ በላበት። እግዚአብሔር ተናግሮታል። ከእግዚአብሔር ዳይሬክትሊ የሰማው አዳም ነበር። ለሔዋን ነገራት አዳም ነበር። ሔዋን ከእግዚአብሔር አልሰማችም፣ ከአዳም ነው የሰማችው። ስለዚህ አዳም መብላት አልነበረም። ስለዚህ ሔዋን ስትበላ እሱም ተቀብሎ በላ። ግን አንድ ነገር የሚያሳዝነው ነገር ቢኖር ባይበላስ ሔዋን ሲሰጥ አዳም ባይበላስ ሔዋን ብቻዋን ከገነት ልትባረር ነው ማለት ነው። ስለዚህ ሔዋን ከተባረረች እሱ ከማን ጋር ይኖራል? እዛ